የተወደዳችሁ የአምላክ ብሩካን በክርስቶስ ኢየሱስ ስም ሰላም እላችኋለሁ። የጌታ ሰላም ለእናንተ ይሁን። ደህና ናችሁ? ስንቶች ደህና ናችሁ? ሁላችሁንም አላልኩም። ደህና የሆናችሁ ብቻ እጃችሁን ለእኔም ለጌታም አሳዩ። እንደዚህ አድርጉና ደህና የሆናችሁ ብቻ። ደህንነት ሳይነካ ብዙ ጥቅሙ አይገባም። ደህና ስንሆን ስነካ ነው ጥቅሙ የሚገባን። ደህና የሆናችሁ አያላን ሀገራት አሜሪካን ጨምሮ ደህና አልነበረም። ትላንት ማታ የአረብ ሀገራት ደህና አይደሉም። ኢትዮጵያውያንም በደቡብ አፍሪካ የሚኖሩ ብዙ ቦታ ሰዎች ዛሬም ጠዋት ደህና አይደሉም። የተለያየ አጋጣሚ ገጥሟቸዋል። አንዳንዶች ከሕያዋን ምድር ድንገት ሄደዋል። ዛሬ ጠዋት በአክሲዴንት፣ ትላንት ማታ ነዳጅ ተርከፍክፎ ልጆች የኛ ልጆች ተቃጥለዋል። ስራ ቦታ ላይ ብዙ ሰው ደህና አይደለም። ግን እናንተ ጋር እኔ ጋር ደህና ነው የሚል ሰው አለ? እኔ ጋር ግን ደህና ሆነ፣ እግዚአብሔር ምሕረቱን አገነነልኝ የሚል አይናችንን ሰብስበን ጌታን በእልልታ ድምፅ ብቻ ጭብጨባ የሌለ አጨብጭቡ አላልኩም። ግን አይናችንን ሰብስበን ቀስ ያለ የምስጋና ጥና ለጌታ መስዋዕት ይሁንለት። እልልታ ብቻ አይናችን አንገታችን አውርደን ክብር ይሁንለት። ሃሌሉያ ድገሙለት። ይሁንለት። ሃሌሉያ ሃሌሉያ ሃሌሉያ። ዳና የሆነ ሰው ሁሉ የምስጋና ጥና ያውጣ ካፉ በእልልታ ቃል ሃሌሉያ። ስም ይቀደስ። ሃሌሉያ 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 ሃሌሉያ። ዛሬ ጠዋት እንደገና ለገናናው ስም ክብር ይሁን። በምስጋና ሁሉ ላይ የተፈራው ስም ይቀደስ። ሙታን አያመሰግኑምና ወደ ሲኦልም የወረዱ ሕያዋን ያመሰግኑሃል። በሕያዋን ምድር ለምስጋና እድል የሰጠህን እናመሰግንሃለን። ዛሬ ጠዋት ለስም ክብር ምስጋና ይሁን። ዳና የሆናችሁ እልል በሉ ለጌታ። ሃሌሉያ 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 ሃሌሉያ። ያዕቆብ ሰራው፣ አመረትኩ፣ አገኘው፣ ብዙ ሰበሰብኩ ብሎ ወደ አባቱ ቤት ለመነሳት ስነሳ ላባ አሳደደ። ጦር ይዞ ሰይፍ ይዞ የጨከነውን እሳት አጥፊ ከሕያዋን ምድር የሚያጠፋ ቁጣን ይዘው አሳደደ። ያዕቆብ አላየ። የ7 ቀን መንገድ ያህል ካሳደደ በኋላ ሌሊት ተገልጠህ እረፍ አልከው። ይሄን ያዝከውን አጥፊ መሳሪያ በሱ ላይ መልቀቅ ቀርቶ ካፌው እንኳን ክፉ እንዳታወጣ ተጠንቀቅ አልክ። ሃሌሉያ ክብር ይሁንልህ። ያላየናቸውን አሳዳጆች ገስጸሃል። ከሕያዋን ምድር ሊያጠፉን የተከተሉትን ሁሉ አዋርዳቸዋል፣ እረፉ ብለሃቸዋል። ስለዚህ በዚህ መልኩ በፊት ልንገኝ ቻልን። እናመሰግናለን። ጌታን ከኔ ጋር የሚያመሰግናለ እልልታ ድምፅ ብቻ እልልታ እልልታ። ቆጥረን የማንችለው ብዙ የአንተ መልካምነት፣ ምሕረት፣ ቸርነት፣ ብዙ ውለታ በሕይወታችን አለ። ተመስገን። ደግሞ አንተ ያደረክልንን ደግነት፣ መልካምነት፣ ምሕረት፣ ቸርነትን ያንተን ቆጥረን ብቻ ሳይሆን አምላክ መሆን ነፍሳችን ውስጥ በርተዋል። ለአንተ ክብር ይሁን። የጎደለብንም እያለ ለአምላክነት ክብር ይሁን። ሃሌሉያ ሃሌሉያ። ያልተሳከልንም ነገር እያለ የተበላሸብን ነገር እያለ ታመን እያለ ከስረን እያለ ያልተሳከ ነገር እያለ እንደምናጉረመረም ሰይጣን እየጠበቀ አንተ ምስጋናችን ነህ። ለአንተ ክብር ይሁን። ሃሌሉያ። እልል በሉለት ለጌታ። እንደገና እልልታ እናርግ። ስም ይቀደስ። ሃሌሉያ። በዚህ ሕዝብ ፊት ቆም ያለው በኃይል በመንፈስ ቅዱስ በላይ እግዚአብሔር ሆይ ተገልጠህ ቃልህን በፍጹም ግልጽነት ተናግሬ ደስ እንዳሰኝህ
ለሕዝብህም እንደገና ከቃሌ በኋላ ማረፍ፣ መረጋጋት፣ መጽናት በኢየሱስ ክርስቶስ ስም እንዲሆን ጸልያለሁ። ሃሌሉያ። በኢየሱስ ክርስቶስ አሜን፣ አሜን፣ አሜን። እንደገና ሰላም በሉኝ። ደህና የሆናችሁ እንደገና ሰላም በሉኝ። በታላቅ አክብሮት ደህና የሆናችሁ አጨብጭቡ። ለጌታ ክብር ይሆንለት። እሺ፣ በዝታችኋል፣ ሰፍታችኋል። ባለፈው የደቡብ አፍሪካ ቤተክርስቲያናት ህብረት ካውንስል በዚህ ቦታ አስተናግዳችሁ እነዚህን ክፍሎች በዙሪያ በውጭ አይቼ ነበረ። እናንተን በዚህ መልኩ ለማየት እድል አላገኘሁም። ከቅርብ ዘመናት ወዲህ እንኳን ጌታ ይረዳችሁ፣ የደረሳችሁበት ደስ ይላል። ተባርከናል በእናንተ። የኔ አባላት ልጆች ይኸው እያየኋቸው ነው በየቦታ አልፎ አልፎ ከጆሃንስበርግ ቀይሮ ወደዚህ መጥተዋል ማለት ነው። እሺ ፓስተር አልነካቸውም፣ ያው እዚሁ ይሆናሉ። እሺ አምሶ ሀፊ እነ ጸዴ እነ ሶል እያንቀላፋም የነደ ወንድም ሰለሞን አይደለ ወደ ማደሪያዬ። ጥቂት ሰዎች የነበራችሁበት ዘመን በእውነት አስታውሳለሁኝ። እንደገና እግዚአብሔር አደላደላችሁ፣ ወደ ግራና ወደ ቀኝ አስፋፋችሁ። የተመቻቸ ለኢትዮጵያውያን ምስክር የሚሆን መታሰቢያ አምልኮ ቦታ ገዛችሁ። የተወደዱ ፓስተሮች በመካከላችሁ ተፈጠሩ። ብዙ ለውጥ አይቼ ደስ ብሎኛል። ለጌታ ክብር ቢሆንስ ከዚህ በላይ እና ለዚህ ስኬት በገንዘብ በሐሳብ በጸሎት ሚና የነበራችሁ በሙሉ ዋጋችሁ ከፍ ያለ ነው። ያን ቅንነታችሁን በመጠበቅ እስከ ፍጻሜ እንድትሄዱ ይሁን። የኬፕ ታውን ሮቦት ቤተክርስቲያን የሮቦት ቤተክርስቲያን ብቻ ሳትሆን የደቡብ አፍሪካ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎችም ናችሁ። እኛም መድረክ ላይ ቆሜ ይሄንኑ ነው የሚለው፣ እኔ አይደለም ምረው። ደስ አላላችሁም? በደንብ ታጨበጭቡም። እሺ፣ ከዛ ከጥቂት ሰዎች ተነስቶ የሀገር መሪ መሆን something blessing እግዚአብሔር የሚሰጥ እድል ነው። ባለፈው ከካናዳ ከኢትዮጵያ ከተለያየ ዓለማት የመጡ አገልጋዮች ደርበን በነበረን የደቡብ አፍሪካን ህብረት ለኢትዮጵያም ለውጥ ተስፋ እናደርጋለን፣ የኢትዮጵያን ካውንስል ይለውጣል ብለን ተስፋ እናደርጋለን ብለው ሄደዋል። እኛ አባቶቻችን በቆሙበት በንጹህ የወንጌል አቋቋም ቆመናል። ለልጆቻችን እናስረክባለን። እግዚአብሔር ከኛ ጋር አለ። እግዚአብሔር ክብር ይሁን። የእግዚአብሔርን ቃል አስተምራችኋለሁ። በጣም አስገራሚ መንፈሴ ውስጥ የእግዚአብሔር መልእክት ተጭነዋል። እሱን በላያችሁ ላይ አውጃለሁ። ግን ግጥም ያለ ጉባኤ ነው ጆሹዋ። የእግዚአብሔርን ቃል ነፍሳችሁንም መንፈሳችሁንም ከፍታችሁ ለመጠጣት ተዘጋጁ። ዩ አር ብሌስድ። በጣም ግሩም መንፈስና አገልግሎት ነው ያበረከታችሁት። እግዚአብሔር ባርካችሁ። በማቴዎስ ወንጌል ምዕራፍ 27 ካለው ክፍል መነሻ ላርግና እዛው ጨርሳለሁ። እዛው ተነስቼ እዛው ጨርሳለሁ። በማቴዎስ ወንጌል ምዕራፍ 27 ቁጥር 50 አንስቶ በገጽ ለምትፈልጉት 29 ገጽ ላይ ነው ያለው። የሆነ ነገር እንደምናጠቅ እንደሚወስድ ሰው በመንፈሳችሁ ነቅታችሁ የእግዚአብሔርን ቃል እንድትናገሩ እንድትሰሙ ጠይቃችኋለሁ። የእግዚአብሔርን ቃል ክፈቱ። ድንገት ያልያዛችሁ ጎረቤታችሁን በጸባይ ይዛችሁ አይናችሁን ሰዳችሁ እዩ። ወይ መጽሐፍ ቅዱስ ወይ ጸባይ ሊኖራችሁ ይገባል። የማያነብ ሰው አይኖር። አይን በእውነት ጤና የሆነ ሰው ሁሉ ቢያነብ ደስ ይላል። አይን ደግሞ የሚከዳ ዘመን አለ። ይሄ መነጽሬ እኔ በአንዱ በኩል ለጌጥ ቢሆንም በሌላ በኩል ግን ለችግሬም ነው የጨመርኩት። ምንም አይኔ የሚደክም አይመስለኝም ነበር ማንበብ። በዛ ተኩሶ ነው የሚያነብ የነበረው።
ይችን ጊዜ መጠቀም አለባችሁ። እድል እያለ መጽሐፍ ቅዱስን ማንበብ መያዝ በጣም አስፈላጊ ነው። ፈውስ እዛ፣ ትንቢት እዛ፣ ህይወት እዛ ውስጥ ነው ያለው። የማቴዎስ ወንጌል ምዕራፍ 27 ቁጥር 50 እስኪ ዘለግ ያለ ንባብ በአንድ ላይ እናነባለን። አይናችሁን መጽሐፍ ቅዱስ ላይ አድርጉና ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። እያነበባችሁ እንደሆነ ለማወቅም ማለት ነው። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝቶ ከነበሩት ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤም በኋላ ከመቃብር ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃውም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበር ብሎ እጅግ ፈሩ። ቁጥር 55 ኢየሱስን እያገለገሉ ከየት ከገሊላ የተከተሉ ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና ያዕቆብና የዮሳ እናት ማርያም የዘብዴዎስም የልጆች እናት ነበሩ። ቁጥር 57 በመሻም ጊዜ ዮሴፍ የተባለ ባለጠጋ ሰው ከአርማቴሪያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡት አዘዘ። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው፣ ከዓለትም በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። መግደላዊት ማርያምም ሁለተኛይቱ ማርያምም በመቃብር አንጻር ተቀምጠው በዚያ ነበሩ። ቁጥር 62 በማግስቱም ከመዘጋጃት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩን እስከ 3ኛ ቀን ድረስ እንዲጠብቁ እዘዝ አሉት። ጲላጦስም ጠባቂዎች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። ምዕራፍ 28 ቁጥር 1 በሰንበትም መጨረሻ በመጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። ሃሌሉያ። መልአኩም እንደ መብረቅ፣ መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም ሁሉም ቢያነብልኝ ደስ ይለኛል። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞተ ሰውም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። ቀጥሎም እናንተ አንብቡት። ኢየሱስ ጌታ ነው። ሃሌሉያ። ልብ አድርጉ። ከኔ ጋር ሂዱ። አሁን ነፍሴ ውስጥ ትንቢት አለ። አስገራሚ መልእክቶች ከዚህ ውስጥ እያወጣው እሰጣችኋለሁ። ለክፍሉ እኔ ከወቅቱም ከኛም ጋር በደንብ እያያዝ ጌታ መንፈስ ቅዱስ በነፍሴ የጫነው ትነሳለህ የሚል መልእክት ነው። ጌታን የሚያምን ጮሆ አሜን ይበለኝ። ከባድ ነው። በዚህ ልንሄድ አንችልም። ሃሌሉያ። እስኪ አንድ የሚያምን ጌታን የሚያምን የጌታን አሰራር የሚያምን ጌታ ዛሬም እንደሚሰራ ዛሬም በዙፋኑ እንዳለ ትላንት የአንበሶችን አፍ የዘጋ ትላንት የእሳቱን ኃይል የዘጋ
ያጠፋ ጌታ ዛሬም እንደሚሰራ ሚያምን አንድ ሰው ቀኙን ከፍ አድርጎ እጆቹን ያንሳና ራሱን አዋርዶ በከባድ ድምፅ ጩሁና እነሳለሁ በሉ እስኪ። ሰይጣን የነገራችሁ ዙማን ጨምሮ ዙሉ ናታልና መች ደቡብ አፍሪካ የነገራችሁ ውሸቱን ነው። ትነሳላችሁ። ጌታን የሚያምን አንድ ሰው አሜን አሜን። እስኪ ከዚህ በላይ አሜን። እስኪ አንዴ አሜን አሜን። ገና ሊመጡ ነው ፓስተር። መንፈስ ቅዱስ ሙቭ እንዲያደርግ ፍቀዱ። ግድ የላችሁም። እኔ አንዱ ቴዎሎጂ አስተማሪ ነኝ። መንፈስ ቅዱስ የሌለበትን ግን አልፈልግም። ሕይወቴም ላይ ቤቴም ላይ አገልግሎት መዘመሪያን ላይ ዲያቆናት ላይ የእግዚአብሔር መንፈስ ሙቭ ማድረግ አለበት። ቸርች የእግዚአብሔር ነው። ቸርች የመንፈስ ቅዱስ ነው። ጌታን የሚያምን ሰው ጮህ አሜን ይበለኝ። በቃ የጎረቤታችሁን ጉዳይ ተውቱና ለራሳችሁ እመኑ። ይሄ ጉዳይ የግልም ጉዳይ ነው። አንድ ሰው እንደ ሰካራም ሰው እጁን አንስቶ እነሳለሁ ይበል። ገና እየመጣችሁ ነው። ጌታን በማመን በመንፈስ ቅዱስ ሃሌሉያ። እስኪ ድገሙ። እነሳለሁ ብላችሁ ንገሩት ለከሳሻቸውም። ንብረታችሁን ታወጣላችሁ። ምስት ከባል ትለያለች። ዲፖርት ትደረጋላችሁ። አንዳንዱ ዕቃውን አውጥተዋል። የደቡብ አፍሪካ ላይፍ ተስፋ ቆርጧል። ወደ መቃብር እየሄደ ነው። ነገሮች እየተበላሹ ናቸው። የሰራዊት አምላክ ዛሬ ጠዋት ትነሳለህ እያለ ወደ አንተ መጥቷል። አንድ ጌታን የሚያምን አሜን አሜን ይበለኝ። ሃሌሉያ። ሁልጊዜ ለመነሳት መቀበር ያስፈልጋል። ትንሣኤ ካለ ሞት አለ፣ መቃብር አለ ማለት ነው። በል ይሄን ክፍል ልንገራችሁ። አሁን በኋላ በደንብ ጨዋችሁ አምን እንደምትሉ አምናለሁ። በመንፈስ ኃይል ማለት ነው። ሁላችንም ያመንበትና የምናውቀው እውነት አሁን ያነበብንበት ክፍል ላይ የኢየሱስ ክርስቶስን ሞት መቃብርና ትንሣኤን ነው የምናየው። ሞት መቃብርና ትንሣኤ እናያለን። በቁጥር 50 ላይ የምንመለከተው ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ ይላል። አንደኛም ጮኸዋል ማለት ነው። ቁጥር 47 አካባቢ ላይ ጮኸ፣ ነፍስ ሊወጣ አካባቢ። አሁን ያማሞቱን ሂደት ከሄድኩኝ ጥሩ ነው፣ ግን ራሱን የቻለ ስብከት ሆኖ ጊዜ እንዳይዝብኝ ነው። በጣም ግን አስፈላጊ ኬዝ ነው። በዚህ በ27ኛው ምዕራፍ ውስጥ የኢየሱስ ክርስቶስን የስቃይ ደረጃዎች ስናይ የመጀመሪያ ግርፋት ነው። በሮማውያን ጅራፍ ተገረፈ ጌታ ኢየሱስ። የሮማውያን ጅራፍ የሚባለው እጀታው በትር እንጨት ነው። ጅራፉ የተሰራው በብረትና በአጥንት ነው የተገመደው። ልክ እንደዚህ የተቆለመመ ጫፎች፣ የብረትና የአጥንት ጫፎች ጅራፉ ጫፍ ላይ አለ። ወንጀለኛው ሲረጋገጥ፣ ወንጀሉ ሲረጋገጥ ገራፊዎች ይሄን ጅራፍ በአራቱም በኩል ይዞ ይቆማሉ። ወንጀለኛውን ይገፋሉ፣ ልብሶቹን በሙሉ ይገፋሉ፣ ከምሰሶ ጋር ያስሩታል። ኢየሱስ ክርስቶስ ልክ እንደዚህ ነው ያደረጉት። እንደ ወንጀለኛ አረጋግጦ ሲያመጡ ልብሱን ከላይ እስከ ታች ገፈው፣ እንደምታዩት እዚች ላይ የሆነች ነገር ታስረው እርቀኑን በምሰሶ ላይ ታሰረ። ልክ እዚህ ግንድ ላይ ታሰረና በጣም የግርፊያ ስልት የተማሩ የሮም ወታደሮች ግማሹ በዚህ ግማሹ በዚህ ግማሹ በዚህ ቆሞ ነበር። ኢየሱስ ክርስቶስን በምሰሶ ላይ አስሮ የመጀመሪያ በዚህ በኩል ያሉ ገራፊዎች ጅራፉን በሰውነቱ ላይ ሲያረጉ ይሄ በአጥንትና በብረት የተሰራው ጅራፍ ሰውነቱን ቦድሶ ከላይ እስከ ታች ስጋውን ነቃቅሎ እስከ የተወሰነ ሳንቲ ገብቶ ስጋውን ቦጫጭቆ ሲወጣ ደም እንደ ውሃ
ብሎ ሳይመለስ በዚህ በኩል ያሉ ገራፊዎች እንደገና እርቀኑን ያለውን በዚህ በኩል ያለውን ጎኑን ሲያረጉ የአሁኑ ጅራፍ እንዲሁም ሰውነቱን ነቅሎ ስጋውን ይዞ ሲወጣ በዚህም ደምሻ በዚህ ሳያርፍ ከኋላ የቆሙት በዚሁ ጅራፍ ሲያሳርፉት ከጀርባም ሰውነቱን ስጋውን ይዞ ጅራፉ ሲወጣ ደም በዚህም ሻ ይል ነበር። በኋላ መስቀል ለመሸከም አቅም ያጣው እዚህ ላይ ባረፈው የጅራፍ ክብደት ነው ጌታ ኢየሱስ። ሲሚዮን የሚባል የሊቢያ ሰው ይሆናል። የሰሜን አፍሪካ ሰው እንደሆነ ይታመናል። ኢየሩሳሌም ላይ ለመስገድ እየሄደ ኢየሱስ መስቀሉን ይዞ ለመሰቀል ወደ መስቀያ ቦታ ሲሄድ ይዞ እዚህ የተገረፈው ግርፋት ጉልበቱን ደሙን ስለበላ ይዞ ሲደፋ ሲሚዮን እንዲሸከም ጠየቁት። መሸከም አቀተው መስቀሉን። እዚህ ላይ ያረፈው ጅራፍ ከበደበት። የዳንበትም መንገድ ያ ነው ወገኖች ሆይ። ምንዘምርበት ምንኖርበት የክርስትና ህይወት ዝም ብለን የገበንበት ሳይሆን ኢየሱስ እንደዚህ አልፎ በዛም ባላረፈ ሁኔታ እንደገና የእሾህ አክሊል የአይሁድ ንጉሥ ነው የሚል ፉገራው እኮ ነው። የእሾህ አክሊል የሚለው ምስማር ያክላል የእሾዎቹ ጫፍ ማለት ነው። የራስ ቅል ላይ ወደታች ሲያስገቡ ደም ከጭንቅላቱ የአይሁድ ንጉሣ ጊዜና ይኸውልህ ዘውድ አረግንልሃ እያሉ አስገቡበት። እንደዛ አድርገው ወስደው መስቀል መሬት ላይ ነው የነበረው። ቸነከሩት። በምስማር ሳይሆን በብረት ፍላጭ እጆቹ እግሩን በዚህ ይሄኛውን ደርቦ ይሄን አልፎ ያኛውን አልፎ እንጨት ላይ በሚያርፍ የብረት ፍላጭ እግሩን ቀጠቀጡት። በገመድ ተጋግዞ ወደ መስቀል አወጡት። ለ3 ሰዓት ያህል ምድር ጨለማ ለበሰች። ኢየሱስ አቃሰተ፣ አመመ። ጨለማ የለበሰበት ደቂቃ ሰዓት 3 ሰዓታት እግዚአብሔር አብ ፊቱን ከኢየሱስ ያዞረበት ሰዓት ነው። የዓለም ኃጢአት ሁሉ ኢየሱስ ላይ ሲያርፍ እግዚአብሔር ኃጢአትን ለማያት ስለማይችል ከበደው፣ ፊቱን ዞር አረገው። የዛኔ ነው የጮኸው አባቴ አባቴ ለምን ተውከኝ ብሎ። የመጀመሪያ ጮኸ፣ ምንም የለም። ሁለተኛ በታላቅ ድምፅ ጮኸና ነፍሱን ተወ ይላል። ነፍሱን ስተው የሆኑ 5 ነገሮች ታያላችሁ። የመጀመሪያው የቤተ መቅደስ መጋረጃው ለ2 ከላይ እስከ ታች ተቀደደ ነው ምለው። ሮባ ላባዲያን አማዴስ ሰከን አማዶስ። ይሄ የቤተ መቅደስ መጋረጃ ሰው ኃጢአተኛ ነው፣ እግዚአብሔር ቅዱስ ነው የሚል ነው። ወደዚህ ብትቀርብ ትቀሰፋለህ የሚል ነው። የእግዚአብሔርን ታቦት እና ኃጢአተኛውን ሰው የለየ መጋረጃ ነው። እሱ መጋረጃ ኢየሱስ ነፍሱ የወጣ ሰዓት ከላይ እስከ ታች ሁለተኛ በማይሰፋ ሁኔታ ለ2 ተቀደደ። እዚህ ውስጥ ይገባ የነበረው በዓመት አንድ ጊዜ ሊቀ ካህኑን ደም ይዞ መስዋዕት ይዞ ነበር። የሕዝብንም የራሱንም ኃጢአት ለማስተስረያት የሚገባ የነበረበት መጋረጃው ዋናው የአዲስ ኪዳን ሊቀ ካህን ሰውነቱ ተቀዷል። ሮብ አላበዲያና መደሳ። ከእንግዲህ ሌላ ካህን ወደዚህ እንዲገባ አያስፈልግም።
የተቀደደው ሰውነቱ እግዚአብሔርንና ሰውን የሚያገናኝ ሆኗል። ስለዚህ መጋረጃው ለሁለት ተቀደደ። ይህ ሰውነቱ ለካ የተቀደደው ይህንን መጋረጃ ለመቅደድ ሰውንና ቅዱሱን እግዚአብሔር ለማገናኛት ነበር። ኖ ሞር በሰውና በእግዚአብሔር መካከል ጠላትነት አበቃ። ሰውና እግዚአብሔር ተወዳጁ ማለት ነው። መጋረጃው መቀደዱ። ተባርካለሁ። ሃሌሉያ ሃሌሉያ። ከእግዚአብሔር ጋር ሰላም ያላችሁ እጃችሁን አሳዩኝ። ኢየሱስ ሰላም አድርጎ በራሳችሁ የምትጸልዩ ማለት ነው። አሁን ካህን የማትፈልጉ፣ ነቢይ ፓስተር የማትፈልጉ፣ እግዚአብሔር ቀጥ ብሎ ጸሎታችሁን እንደሚሰማ ምገባችሁ እናንተ አስገቡ። እልልታችሁን፣ ጭብጨባችሁን ለጌታ ክብር ይሁን። ራስ ግባ አለ። ወደ ቅድስተ ቅዱሳን ግባ፣ ራስ ጸልይ አለ። ሰላም ከእግዚአብሔር ጋር ያዝኩኝ። ሃሌሉያ ሃሌሉያ ሃሌሉያ። አንድ የሚገባ ሰው አለ። መልእክቱ የገባ ሰው አይኖቹን ዘቅ አድርጎ አንገቱን ዝቅ አድርጎ አይኖቹን ሰብስቦ እልልታ ብቻ ከእግዚአብሔር ጋር ሰላም አለኝ የሚል ከእግዚአብሔር ጋር ሮባ ዲያና ማለት ድገሙለት። እልልታ ይሁንለት። ተይ በእውነት ዝም ብለህ ትትትት አትበል። እልል በል ለጌታ እልልታ አውጣ። እልልታ እልልታ ልቀቅ። እንደ ጩኸት እልልታችሁን እንደ ጩኸት አውጡ። ሰላም አለኝ እንደ ወንዝ የምፈስ የሚያረሰርስ ደስታ አለኝ ከውስጥ ማይጠፋ ኢየሱስ ክብሩ ይስማ። አሹን አይደለ እዛ ያለው አም ሶሪ። እሺ ትዘምራለህ የሆነ ጊዜ። ኢየሱስ ጌታ ነው። አንደኛው መጋረጃው ተቀደደ። ከልዑል እግዚአብሔር ጋር ሰላም ያዝኩኝ። አሁን ጸሎቴን በኮልታፋ በሃዲይኛ በከማትኛ በአማርኛ በእንግሊዝኛ የሚጸልየውን እኔ ራሴ ለማቅረብ መጋረጃው ተከለከለ። ሃሌሉያ ሃሌሉያ ሃሌሉያ። መጋረጃው ሰውነቱ ነበር። ለካ ሰውነቱ በተቀደደ ጊዜ መጋረጃው ተቀደደ። ሁለተኛ ምድርም ተናወጠች ይላል። ሬባላባዲያንዶስ ምድር ተናወጠች። ነፍሱ በወጣ ሰዓት ብትቀብሩት አልይዘውም፣ የኔ ፈጣሪ ነው፣ እሱ ፈጣሪ ነው፣ ማይሞት ፈጣሪ ነው አለች ምድር። ሊይዘው የማይችል ፈጣሪ ነው፣ የኔም ፈጣሪ ነው፣ የኔም አምላክ ነው ማለቷ ነው። ተንቀጠቀጠች። ሕዝቤ ሆይ እግዚአብሔር ፈጣሪ ነው። ፈጣሪ አዲሱን ዓለም ፈጣሪ፣ አዲሱን ሁኔታ ፈጣሪ ነው። የምድር ፈጣሪ፣ የምድር ዳርቻዎች ፈጣሪ ነው። ምድር ተናወጠች። እንደ ሌሎቹ ብትቀብሩት ለመያዝ አልችለውም አለች። እሱ ማይሞት ነው፣ ሞት የማይችለው ነው፣ የኔም ፈጣሪ ነው ስትል ምድር ተናወጠች። እሱ በዙፋኑ ነው። ሃሌሉያ። ስለዚህ አትናወጡ። ፈጣሪ ከላይ አለ፣ በዙፋኑ ላይ አለ፣ ፈጣሪ ነው ስል ምድር ተናወጠች ይላል።
አንድ ሰው ቀኝ እጁን አንስቶ እግዚአብሔር ፈጣሪ ነው ይበል። አልባረከኝም። እመኑና ከዚህ በላይ እመኑና ለራሳችሁ ተናገሩ። አሁን ለእኔ አይደለም። እግዚአብሔር ፈጣሪ ነው በሉ። ቾራ ላባዲያና መዴስ የጎናችሁን ሰው እንደሚያመው ጨብጡትና እግዚአብሔር ፈጣሪ ነው በሉት። ምስትናት በደንብ ያዝ፣ በደንብ ያዝ፣ አትልቀቃት። ግርምሽ አንተንም አይደለም ከኋላም አሉ ሌሎች። አይዞ በደንብ እንደሚያመው ጓደኛችሁን ያዙና እግዚአብሔር ፈጣሪ ነው በሉ። አትልቀቁት፣ አትልቀቁት፣ አትልቀቅ። አንተ ምን እያላችሁ ነው? ገዢ ነው፣ ተቆጣጣሪ ነው፣ ሃሌሉያ አዛዥ ነው፣ አዲስ ነገር ይፈጥራል እያልከው ነው። ንገረው፣ እግዚአብሔር ፈጣሪ ነው በሉ። ምድር ሼክ አረገቻለ። ምንም ጭብጨባችሁ አያምርም በእውነት። እስኪ አጨብጭቡ በደንብ። ይህን የሞላ ህዝብ ለጌታ በመንፈስ ከተነካችሁ ማጨብጨብ፣ እልል ማለት፣ ማበድ በመንፈስ መስከር ይቻላል። ሶስተኛ ነፍሱ የወጣ ሰዓት አለቶች ተሰነጣጠቁ ነው ብሎ በለው። አለቶች ተሰነጣጠቁ ይላል። ዩ ኖ ጋይስ አለት ታውቃላችሁ? ብዙዎቻችሁ አለት አታውቁም። ድንጋይ በባህሪዩ ድንጋይ ሲፈለጥ እጅን ይመልሳል። የመዶሻ ስታረግ እጅን መልሶ ነው የሚያመጣው። የሚገርመው ግን ባረክ ቁጥር ከውስጥ መሰንጠቅ ጀምረዋል። የድንጋይ ባህሪያ ነው። በኢየሱስ ስም የገበሰው አለ ያ ዩሲ በዚህ በኩል ስታረግ እጅን አርጎ ወደ ኋላ መልሶ ግን ከውስጥ ምልክት አሳይተዋል። ኦሬዲ ሬባላ ባዲያና መዶስ ሃሌሉያ ሊሰነጠቅ ከውስጥ ለሰውየው አይገባውም። ይሄ አይንቀሳቀስም እንደ ይልና እንደገና ሲያረግ እጁን ይመልሳል። ግን ከውስጥ እየተሰነጠቀ ነው። እንደገና ሲያረግ ምንም በውጭ ምታይ የለም። ከውስጥ ከጫፍ ወደ ጫፍ ደርሰዋል እየተሰነጠቀ። እንደገና ሲያረግ ለካ ውስጡ አልቋል። አንዴ ክፍት ይላል። ድንጋይ ከውስጥ ነው ያልቀው። ሃሌሉያ። የብዙዎቻችሁ ፈተና ውስጥ ለውስጥ አልቀዋል። ጌታን የሚያምን ቀኝ እጁን አንስቶ ከኔ ጋር ያለው መልእክቱ የገበሰው አሜን ይበለኝ፣ አሜን ይበለኝ። ድንጋይ ነው፣ አለት ነው፣ ግን ውስጥ ለውስጡ አልቋል። ሃሌሉያ። ማይሞከር ጠንካራ ነው፣ ግን ውስጥ ለውስጥ ተሰነጣጥቋል። ሃሌሉያ። አለቶች ተሰነጣጠቁ አለ። ጋይስ ትንቢት አለኝ። የጌታ መልእክት ነፍሴ ውስጥ አለ። ከቤተ መንግስት ጀምሮ ለ10 ዓመታት እየተራቀቀ የተሰራ ስደተኛን ኢትዮጵያዊን አንተን ለማጥቃት የተደረገው ጠንካራ አለት ዛሬ ጠዋት ተሰነጣጥቋል። ሮባ ዲያና መደስ ሰላባ ጂያና መዶስ ሶሎባ ዲያና መደስ። አንድ ሰው ቀኝ እጁን አንስቶ አለቱ ተሰነጣጠቀ ይበል። ለራሲ ተናገር፣ አንተ ተናገር፣ ተናገር። አለቱ ድገሙ፣ ድገሙ። ሮባ ላባ ጂያና መደስ አካና ማይስ። የጌታ መልእክት የሚገባ ሰው ጮህ አሜን ይበለኝ። የጎናችሁን ሰው እንደሚያመው ንገሩትና አለቱ ውስጥ ለውስጥ ተሰነጣጥቋል በሉት። እግዚአብሔር አምላክ በለው በለው። ፈተናህን፣ ጠንካራ መከራህን ዛሬ ጠዋት ሰነጣጥቆታል። የተሰነጣጠቀ ይሆን። የቤተ መንግስቱ የተሰነጣጠቀ ይሆን። የክልሎች ክፋት የተሰነጣጠቀ ይሆን። አለት የሆነው ዝግጅት የተሰነጣጠቀ ይሆን።
ቾቾቾቾቾቾቾ ሮባዲያና ማዴስ ሳካና ማዶስ ሎታና ማዴራ ላባዴስ አይናችሁን ሰብስቡና አንገታችሁን አውርዱና የጌታን ነገር የምታውቁ ሰዎች እልልታ ብቻ እልልታ ብቻ። አይናችሁን ሰብስቡና የጌታ አሰራር የሚገባ ሰው እልል ይበልል እስኪ ለጌታ እልልታ ብቻ። ቺና ማዶሶ ፓራ ረሄነ መዲ አንዶ ሌታና ማጂያና ማዶሶ ኦሎ ባዲ አንዴሳ ካና ማዶራ ላባዴሳ በአንድ ቤተሰብ ጋር ቤት ለቤት ተደብቆ ያለው የማይናገሩ ፈተናዎች ልጆች በጣም ይሄንንስ ምን ይችላል የቱ መድኃኒት የቱ ዶክተር ይችላል የምትሉትን ኬዝ ዛሬ ጧት ኢየሱስ ሰንጥቆታል። በኢየሱስ ስም ተናግሬባችኋለሁ። ትምህርት ያልቻለ ቤተ ዘመድ ተሰብስቦ ያልቻለ ገንዘብ ያልቻለ ኬዝ ኢየሱስ ክርስቶስ በሞቱ ኃይል ሰንጥቆልሃል። ተሰነጠቀ። የማይናገሩ ልጆች ያሏችሁ ልጆቻችሁ ይናገሩ። የማይሰሙ ጆሮዎች ይስሙ። የማያዩ አይኖች ይዩ። የሰራዊት አምላክ እግዚአብሔር ድንጋይን ያናገራል፣ አለትን ይሰነጣጠቃል። ጌታን የሚያምን አንድ ሰው እልልታ ብቻ እልልታ ብቻ። ቼባላባዲያና ማዴስ የጎናችሁን ሰው ጨብጡትና ያንተ ነገ የእልልታ ነው የሚሆነው በሉት። እያየ ተናገሪ። በደም ፊቱን እያየሽ የጌታን መልእክት እንደምናገር መልእክተኛ ሰው በደም ንገሩት። ያንተ ነገ የእልልታ ይሆናል በሉ። ሰይጣን የነገራችሁ የተገለበጠ ይሆን። የሐዘን ይሆናል ያላችሁ ጉዳይ የተገለበጠ ይሆን። ሰይጣን የነገራችሁ ውሸት ሆኗል። ነገያችሁ የእልልታ ይሆናል። ጌታን የሚያምን ቀኝ እጁን አውጥቶ እልልታ ብቻ እልልታ ብቻ እልልታ ብቻ። ወይኔ 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 ወይኔ! ጌታ በዚህ አለ። ጌታን የሚያምን አሜን አሜን ይበለኝ። ነገ ትነቀላለ፣ ነገ ስፍራ ትለቃለ፣ ነገ ታዝናለ፣ ነገ ድንኳን የለቅሶን ትተክላለ፣ መርዶ ይሆንብሃል ብሎ በጥልቅ የመከሩ የጥልቅ መካሪዎች ስራቸው ፈርሷል። ያንተ ነገ የእልልታ ይሆናል። ሃሌሉያ! ጌታን ድምፅ የሚያምን ሰው አሜን ይበለኝ። ወይኔ 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 ወይኔ! አስገራሚ አምስተኛው ኬዝ እዛ ላይ የምታዩት ነፍሱ የወጣ ሰዓት ኢየሱስን አሰቃይቶ መስቀል ላይ የቸነከረው መቶ አለቃ እጅ ሰጠ ነው ብሎ በቃ የገደለው የሰቀለው እጅ ሰጣ። ጉዳይን ሊሰቅል የመከረው ሰሞኑን እጅ ሰጣል። በኢየሱስ ስም ይሄን ትንቢት የሚገባ ሰው አሜን ይበል። አቤት አቤት አቤት! ይሄን ቢዝነስ ይሰቅላለሁ፣ ይሄን ላይፍ ይሰቅላል፣ ይሄን እንጀራ ይሰቅላል፣ ይሄን ትዳር ይሰቅላለሁ፣ ይሄን አበሻ ማህበረሰብ ይሰቅላለሁ ብሎ የመከረው እጅ ይሰጣል። የጌታ ንግግር የሚገባ ሰው ከኔ ጋር ስበኩ። የጌታም ንግግር የሚገባችሁ እጃችሁን አንሱና ይሰቅላለሁ ያለ እጅ ሰጣ ነው ብለው የጎናችሁን ሰው ንገሩ። ጎረቤታችሁን ንኩትና ይሰቅላለሁ ያለው ኢየሱስን የሰቀለው እጅ ሰጠ በሉ። በእርግጥ ይሄ የእግዚአብሔር ልጅ ነበር ብሎ እጅ ሰጠ ይላል። እንዲሁ ነው የሰቀልነው የእግዚአብሔር ልጅ ነበር ብሎ እጅግ ፈራ ይላል። ያስፈራችሁ እጅ ይሰጣችኋል። ትንቢት የሚያምን ሰው አለ? አንድ አሜን አሜን የሚለኝ። አንተ ሆይ አንቺ ሆይ ያስፈራረሽ እጅ ይሰጣል። ኖ ኖ ኖ ብሎ እጅ ይሰጣል። ኖ ኖ ኖ ተውት አቁሙት ብሎ እጅ ይሰጣል። የእግዚአብሔር ልጅ ነው አቁሙት አለ መቶ አለቃው።
ወይኔ 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 ተባርካለሁ። አይናችሁን ሰብስቡና አንገታችሁን አውርዱና እልልታ ብቻ ይሆንለት። ወይኔ 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 ሬባ ላባዲያና መዶስ ሶኮኖ መዴስ ለቴና መዲያንዴስ ሰከና መዱራ ላባዲያና መዴስ። መንፈሳዊ ነገር የሚገባችሁ ሰዎች አመስግኑ ጌታን በእልልታችሁ። ትንቢት ልናገርባችሁ ጌታን አምናለሁ። እግዚአብሔር አንድ አክራሪ ሰው በእጃችሁ አሳልፎ ይሰጣችኋል። ይነቀሉ ያለው ደግሞ ይቀመጡ ይልላችኋል። ሃሌሉያ! አንድ የሚያሰቃይ ካልሰቀልኩ ብሎ የተነሳ አለቃ እጅ ይሰጥሃል። ጌታን ያመነ ሰው አሜን ይበለኝ። ወይኔ 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 ተባርካል። ሪባ ላባዴስ ሰከናማዶስ ሶሎ በጂያና መዴስ መቶ አለቃው እጅ ሰጠ ነው ብሎ የሰቀለው በዚህ የቸነከረው አትበላም ብሎ የመከረው ኃይል እጅ ይሰጣል። እነቅልሃለሁ ወስድብሃለሁ ብሎ የተነሳው እጅ ይሰጣል። ኢየሱስ ክርስቶስ በዙፋኑ ነው። ሃሌሉያ ሃሌሉያ። አምጡ እልልታ ብቻ። እሹ ተባርካለሁ። ይህ የጌታ ቤት ነው። ይህ የጸሎት ቤት ነው። በጸሎት ቤቴ ደስ አሰኛችኋለሁ አለ እግዚአብሔር። ይህ የደስታ ጠዋት ነው። ለሐዘን የሰራው ምክሩ ፈረሰ። ሰቃ የመስቀል መብት ያለው ደግሞ ተውት ለማለት እጅ ሰጠ። ወይኔ 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 አይሰቀልም። እሰቅላለሁ ያለው እጅ ይሰጣል። በኢየሱስ እኔ እንደዚህ አልተዘጋጀሁም። ይሄ ጌታ ድምፅ ነው። ኢየሱስ ክርስቶስ ጌታ ነው። የአበሻውን ማህበረሰብ ጉዳይ ይሰቅላለሁ፣ በቃ ከሕያዋን ምድር አጠፋለሁ ብሎ የተነሳው ዝግጅት እጅ ይሰጣችኋል። ወይኔ 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 ጌታ በዚህ አለ። የመንፈሱ ኃይል በዚህ አለ። እግዚአብሔር ሰቃዩን እጅ እንዲሰጣችሁ ያደርጋችኋል። አንድ ሰከንድ አይናችሁን ሰብስቡና እልልታ አሰሙት ለጌታ። ቺራ ላባዲያንዶስ ሶኮሮማዲያንዴስ ሳላባዲያናማዶስ። አንድ ሰው ቀኝ እጁን አውጥቶ የኔ ነገ የእልልታ ይሆናል ይበል። ተናግረ ውረስ። ቀኝ እጃችሁን አውጡና የኔ ነገ የእልልታ ይሆናል በሉ። ይሁንላችሁ። አሁን አንድ 3 ሰዎች አንስቼ ልጨርስ። 3 ኬዝ አንስቼ ልጨርስ። አስገራሚ ኬዞች ናቸው። ለምጽፉትም የሚጠቅም ኬዝ። በቁጥር 55 ደርሰናል። ቁጥር 55 ላይ የምንመለከተው ኢየሱስን እያገለገሉ ከገሊላ የተከተሉ ሴቶች ናቸው። 3 አይነት ሰዎች አነሳለሁ ብያለሁ። አንዱ እነዚህ ሴቶች ናቸው። ከገሊላ ጀምሮ ያገለግሉ እና የተከተሉ ሴቶች ኢየሱስ ቀብር ጋር ተገኝተዋል። ቁጥር 55 ይታያችሁ ከሆነ ምን ይላል? ኢየሱስን እያገለገሉ ከየት ንገሩኝ? ከየት? ከገሊላ የተከተሉ ይላል። እያገለገሉ የተከተሉ they were serve Jesus when he's young age። ጌታ ኢየሱስ
ወጣት የነበረ ጊዜ በጣም ያገለገሉ፣ ቡና ያፈሉ፣ ቤት የወሰዱ፣ ያሳረፉ ሴቶች ናቸው እነዚህ ሴቶች። he was very handsome ማንም ይፈልገዋል የዛን ጊዜ ኢየሱስን። እኔን እንኳን ከ10 የሚበልጡ ሴቶች እናግባ ብለው እግዚአብሔር ተናገረኝ፣ እግዚአብሔር ህልም ላይ ተናገረኝ። ከ10 የሚበዙ ቦብቾ እያለው ሆሳና እያለው ከ10 የሚበዙ እግዚአብሔር ተናገረኝ ብሎ በሰው በቀጥታ መጥተዋል። እዚህ የላችሁም። ኢየሱስ ክርስቶስ he was very very handsome እጅግ በጣም ቆንጆ ውብ ወጣት ነበር። ያኔ ማገልገል ለማንም ያምራል። ማንም ሴት ማገልገል ትፈልግ ይሆናል። በተለይ በገሊላ ያገለገሉ ብሎ ገንዘባቸውን አውጥቶ ያገለገሉ ሴቶች ናቸው። ቢዝነስ የሚሰሩ የነበሩ ለደቀ መዝሙርቱም ለኢየሱስም ገንዘብ ሲሰጡ ያገለገሉ ሴቶች ናቸው። ሐሙስ ለመያዝ ሮብ ዕለት እነ ማርታ ማርያም ቤት እንደዋለ ቡና እየጠጣ እንደዋለ ይታሰባል። ኢየሱስ ክርስቶስ የመጽሐፍ ቅዱስ ምሁራን ሲያስቡ ሐሙሱን ለመያዝ ሮቡን እነሱ ጋር ሳይውል አይቀርም። በጣም ነው ትሪት የሚያደርጉት ኢየሱስን። እሱም በነፃነት ሄዶ የሚያርፍበት ቤት ነበር። ብዙ ሴቶች በገንዘባቸው አገልግሏል። በጉልበታቸው ምግብ እያበሰሉ፣ በተለይ እነ ማርታ ላባቸው ደማቸውን ምድጃ ስቶፍ የጠጣቸው ናቸው። ሲያገለግሉ ማለት ነው። ያገለገላችሁ አስታውሳለሁ። ኢትዮጵያ የነበሩ ኮንፈረንሶች ሴቶች በየቸርቹ እንዴት እንዲያስተናግዱ እንዲያገለግሉ እንደነበሩ። it's great። ጌታ ኢየሱስን ማገልገል፣ ቤተ ክርስቲያን ማገልገል ትልቅ እድል ነው። ጤነኛ የኢየሱስን ነገር ስናገኝ ገንዘባችን ብንሰጥ ችግር የለም። አሁን ከዘይት ጋር ከጨርቅ ጋር ከምን ጋር ሆኖ ተበላሸብን እንጂ ትክክለኛ የኢየሱስ አገልግሎት መሆኑን ስናውቅ ገንዘባችን ብናውለው ችግር የለም፣ ዋጋ አለው። ግን የሚገርማችሁ የነዚህ ሴቶች ኬዝ በጣም የደነቀኝ ወንዶች እነ ጴጥሮስ ኪዶ ሄደዋል። አሁን ኢየሱስ አያምርም። በዚህ ደም ነው አሁን ኢየሱስ፣ በዚህ ደም ነው አሁን ኢየሱስ፣ በዚህ ፊቱ ደም ነው። ሰው ፊቱን ለማየት የሚያስጠላ ሆነ። ኢሳይያስ 53 በሰው ዘንድ ሁሉ የተጠላ እስኪሆን ሰው ፊቱን እስኪያዞር ድረስ ሆኗል። ኢየሱስ አሁን ደም በደም ነው፣ አስቀያሚ ሆኗል ፊቱ ሁሉ። ከሰው ሁሉ የተጠላ ሆኖም ይከተሉታል። እነዚህ ሴቶች ቆንጆ እያለ ወጣት እያለ ይከተሉ ያገለግሉ የነበሩ አሁን ፊቱ ተበላሽ ደም በደም ሆኖም ኢየሱስን ይከተሉታል። we need him አሁንም እንፈልገዋለን፣ አሁንም እንከተለዋለን ብለው ኢየሱስን አሁንም ያኔ የወደድነውን ኢየሱስ አሁንም ደም በደም ሆኖም መስቀል ላይ ሆኖም መቃብር ሊገባ እያለም እንወደዋለን ይከተሉ ነበር ይላል። ባለፈው ሊምፖፖ አንድ አገልግሎት እንደዚህ ሄጄ ከቤተ ክርስቲያን መሪዎች አንዱ 17 ዓመቴ ነው እዚህ አለ። ስንመጣ ግን እክለ የሚባሉትን ውሃ ውስጥ ወደ 20 ቀን እንደሆነ ውሃ ውስጥ ቆያን፣ አልበለንም፣ አልጠጠንም። በጣም ጓደኞቼ እነክለ ሁለቱን በቃ ስለሞቱ እንትን ላይ ጀልባ ላይ ስለሞቱ ከ100 የሚበዙ ልጆች ከነበሩት ሁለት ጓደኞቼን በቃ ልጤላቸው ነው ኦሬዲ ሞቷል ብሎ መርከብ መሪው ጠየቀን። አይኔ እያየ ሁለቱንም አውጥቶ ዘጣላቸዋል።
ሐይቅ ላይ ውሃ ውስጥ ጥያቸው መጣሁ ወዳጆቼን አለ። የት ነው ጓደኛችሁን የጣላችሁት? በሰላም ቀን ይረዳችሁ፣ አብራችሁ ትጠጡ፣ ትበሉ፣ ትተጋገዙ፣ ትዋደዱ፣ አብራችሁ ትጸልዩ የነበራችሁን ሰው የት ነው የጣላችሁት? መቼ ነው የጣላችሁት? የከሰረ ጊዜ፣ የታመመ ጊዜ ነው፣ ያጠ ጊዜ፣ ያልተመቸት ጊዜ ነው የጣላችሁት። ኢየሱስንም የጣላችሁ የጣልን ይሆን? በተለይ አበሻው ማህበረሰብ አባቶቻችን የሰጡንን ኢየሱስንና ወንጌልን የጣልን። ደቡብ አፍሪካ ደርሰን ነው የጣልነው ኢየሱስን። የት ነው የጣልነው? ቢራ ጋ፣ ሰርግ ጋ፣ ለዳንስ ነው የጣልነው ኢየሱስን። የት ነው የጣልነው? እነዚህ ሴቶች በቃ እስከ መቃብር በቃ አንለየውም አሉ። በኋላ ትንሣኤን አዩ። የማይለዩት ትንሣኤን ያያሉ ማለት ነው። በመከራ ጊዜም በችግር በፈተናም ጊዜ ኢየሱስን ያልተለዩ የእነሱ ሕይወት ባረከኝ፣ ገረመኝ። ሕይወት እንደዛ ነው። ክርስትና እንደዛ፣ አገልግሎት እንደዛ ነው። ሀብት መምጣት ሲጀምር፣ በረከት መምጣት ሲጀምር ሐሺሽ፣ ሲጋራ ሁሉም እየሰራችሁ ነው። ለዛም ጸልዩ፣ ከዛም እንድትወጡ ነው የሚጸልየው። እኔ ዛሬ 17 ዓመት የእኛን ጉባኤ ይሄን ማርክ ስራ ተው፣ መንገድ ፈልጉ፣ ጸልዩ፣ አቅጣጫ እዩ። ይሄ መንግስት ከልክለዋል፣ ደግሞ እግዚአብሔር የሚፈቅደው አይደለም፣ መንግስት የከለከለ ኬዝ ነው እያልኩ ይጮህ ነበረ። በኋላ ያው ችግር እንደመጣ ታውቃላችሁ ሁሉም ጋር። ህሊናችሁ እያወቀ እግዚአብሔር ያልፈቀደ ነገር ውስጥ የምትመላሉ ሰዎች ከዛ ለመውጣት መጸለይ፣ መንገድ ማቀድ ያስፈልጋል። ደግሞ ክርስትናን፣ አገልግሎትን፣ ቤተ ክርስቲያንን እንደ ቀላል ጥላችሁ ሌላ ህይወት ውስጥ መግባት የጀመራችሁ ሰው ኢየሱስ ክርስቶስ ዛሬ በዚህ መድረክ ይጠራችኋል። ንስሐ ግቡ። እስከ መቃብር ነው፣ እስከ ዕለተ ሞት ነው። የኢየሱስ ፍቅር የሆነ ዘመን ኬዝ አይደለም። ያ የነዚህ ሴቶች አስገራሚ ህይወት ባርኮኛል፣ አስተምሮኛል። ፍቅር፣ መውደድ፣ ማገልገል እስከ መቃብር። ሰውየው እንደውም ዮሴፍ፣ ሁለተኛው አርማታሪያው ዮሴፍ ይባላል። አርማታሪያው ዮሴፍ፣ አርማታሪያ የሚለው ከተማው ስም ነው። ኬፕታውን በሉት ኦር ጆሃንስበርግ በሉት። ከዛ ከተማ የሆነ ሰው ነው ዮሴፍ ይላል። የፈሪሳውያን የሰነሄድርሄ የሚባል 120 የአይሁድ ማህበረሰብ የሞት ፍርድ የሚፈርዱ ባለስልጣናት የሾንጎ አባላት የሚባለዋል ቶፕ ወሳኝ ሰዎች ናቸው። ኢየሱስ ላይም የሞት ፍርድ የፈረዱ ናቸው። ተሰብስቦ የፈረዱ ናቸው። ከዛ ቡድን ውስጥ ነው ይሄኛው ዮሴፍ፣ አርማታሪያው ዮሴፍ ከነዛ ቡድን ውስጥ ነው። ግን ምን ሆነ መሰላችሁ? ባለጠጋ ነው ይላል፣ ቢዝኔስ ማን ሀብታም ነው ይላል። ኢየሱስን ለመግደል የሚደረግ ስብሰባ ላይ ግን ሽል ብሎ ሰፈር መቅራት ጀመረ። ኢየሱስን በውስጥ ወደደ፣ ትምህርቱን ወደደ፣ ህይወቱን ወደደ ኢየሱስን። ስለዚህ አሁን እነዚህ ፋሪሳውያን በግልጽ ካወቁ ወዲያው እሱም ላይ እርምጃ ይወስዱታል፣ ዮሴፍ ላይ። ስለዚህ ሳያስነቃ የኢየሱስ ደቀ መዝሙር ውስጥ ለውስጥ ሆነና ትምህርቱን ወዳጅ ሆነና ኒቆዲሞስ የሚባልም የእሱ ወዳጅ ነው። እሱም አብሮ ነበር እዚህ ቀብርም ላይ ምዕራፍ 3 የዮሐንስ ወንጌል ላይ ሌሊት አልሄደም ኢየሱስ ጋር ኒቆዲሞስ የሚባል ሌሊት የሄደው እኮ ፋሪሳውያን ፈርቶ ነው። እነዚህ በቀን ካዩት ይገሉታል። ኢየሱስ አሁን ትምህርቱ ጣመ፣ እውነተኛ ሰው እንደሆነ ገባው። ግን ሌሊት ተደብቆ ኢየሱስ ጋር ሄደ ትምህርቱን ለመስማት ይላል። ልክ እንደዚህ የኢየሱስ ደቀ መዝሙር ሆኗል በውስጥ ለውስጥ፣ ግን ግልጽ ሆኖ ለመምጣት ፈርቷል። አሁን ለመግደል የሚደረገው የሴራ ስብሰባዎችን ቀስ ብሎ ሰፈር መቅራት ጀመር። አይገባም። ተባርካችኋል። መልእክት መጥቷል። ዩዚ
ዩሲ ሀብታም ነው፣ ታዋቂ ሰው ነው፣ ግን ውስጥ ለውስጥ ኢየሱስ ደቀ መዝሙር ሆኗል። አሁን የመሰሪዎችን ስብሰባ፣ የተንኮለኞችን ስብሰባ፣ የገዳዮችን ስብሰባ፣ የከፋፋዮችን ስብሰባ፣ የአድመኞችን ስብሰባ ላለመሳተፍ ሰፈር ይቀር ነበር። ከዚህ በላይ ምን መልእክት አለ? አትግቡ፣ ከምስቶቻችሁ ጋር ሰፈር ቅሩ። የአድማ ስብሰባ፣ ሌሞ ሶሮ ለመክፈል የሚደረገውን ስብሰባ፣ ባዶጎን ሀይባ ለመበተን የሚደረግ ስብሰባ፣ ከምባታ ሀዲያ ለማለያየት የሚደረግ ስብሰባ፣ ቀስ ብሎ ቤት መቅራት፣ ከልጆች ጋር ከምስት ጋር ቤት እንዳላወቁ ሆኖ መቅራት ይሻላል። ያ አሁን ምድር የታረሰችው በምን ምክንያት ነው? ይሄ አሁን የመጣው ጉዳይ የኛ ዘር እኮ ነው የበቀለው። ፓስተር አበሻ ማህበረሰብ ከምባታ ሀዲያ በተለይ የዘራው ዘር ነው አሁን በቅሎ ይጨዱ ያለው። አብሮ አደጉን ዘር መርምሮ ፈልቅቆ ሌሞ ሶሮ ባዶጎ ግንዶ ብሎ ቦዬ ባደዋቸው ብሎ በከፋፍሎ አሰቃይቶ ያልሆነውን ገፍቶ ከኛ አይደለህም ብሎ ይኸው እናንተ ሁላችሁም ከኛ አይደላችሁም የሚል ኃይል ተነሳ። ይኸው መልሱ። ይኸው አማኞች፣ ቤተ ክርስቲያን መሪዎች፣ አገልጋዮች አሁን የመጣውን ፈተና ይኸው መልሱ። የከፋፈላችሁ ለገንዘብ ብላችሁ፣ ለልብስ ብላችሁ፣ ለኑሮ ለሆድ ብላችሁ የክርስቶስን አካል እረፍት የነሳችሁ ዘር ለዘር ቤት ለቤት አድማ መግደል መገዳደል ያደራጃችሁ ሆይ ይኸው መልሱ። ዘሩ በቀለ። ውጡ፣ አናውቃችሁ፣ ከኛ አይደላችሁ። እኛ ነን የዘረነው እኮ ነው የበቀለው። ዩ ጋይስ አውቃችኋል። ሮብ በነበረው ጸሎት ይህን አንስታችሁ ንስሐ ገብተናል፣ ተመልሰናል። በእውነት ቤተ ክርስቲያንን በዘር በጎሳ በጎጥ የከፋፈል ነው ያሰቃየ ነው። ሚዲያዎች ግሩፖች የተሰቃየው ዘሩ እንኳ ኢየሱስ ብለው ያደጉት ሁሉ ግራ እስኪገባቸው ምስቅልቅሉ የወጣው እዚህ ስልጠና ጋር አንስቻለሁ። አንድ ፓስተር ምን አለኝ የዛሬ 3 ዓመት አካባቢ ኢትዮጵያ ውስጥ የተፈጠረው ነገር፣ እኔ የተወለድኩት ሐረር ነኝ አለ። ያደግኩት አባቴ ፍርድ ቤት ዳኛ ሆኖ አዲስ አበባ ነው አለ። ወንድሞቼ እህቶቼ ሐረር ነው የተወለዱት። አሁን በተፈጠረው ነገር ሲፈለግ የኔ ስር ጎንደር ነው አለ። አሁን የት ልሂድ? እኔ ሐረር አገሬ ነው ቤቴ ነው ብዬ የተወለድኩት፣ አዲስ አበባ ቤቴ ነው አገሬ ነው ብዬ የተወለድኩ፣ የት ልሂድ? አሁን ይኸው አዲስ አበባም ያንተ አይደለም ተባለ፣ የት ልሂድ? ሊያለቅስ ሰው ማቃጠል፣ ሰው መግደል፣ ሰው መተርተር የት ነው አሁን ያለው? ከሀገር ቤት ልጆችን አምጥቶ አፍኖ የሚደበድቡ የሚገርፉ የሚተለትሉ ልጆች የት ነው ያሉ? እዚህ ውስጥ ያሉ፣ ቸርች ውስጥ ያሉ ወንድሞቻቸውን ገንዘብ አስመጣ ከወዳጅ ከወንድም እያሉ የሚያሰቃዩ በጨለማ ውስጥ የሚገርፉ በማብራት የሚገርፉ ልጆች ቸርች ውስጥ ያሉ። ግፉና ጥፋት መሰርነት ቸርች ውስጥ ያለ። ያን ስብሰባ ሽሽ፣ ተደበቅ፣ ቤት ቅር። ዮሴፍ ከዛ አይነት ስብሰባ ይሸሽና ቤት ይቀር ነበር። በኋላ ግን ያው እሱ ቢቀርም ጉዳዩ አልቀረም። ኢየሱስ መስቀል ላይ ወጣ፣ ሞተ፣ ነፍሱ ወጣ። ባለጠጋ ሰው ነው። ንጉሱን ሄዶ ከተያዝኩም ከኢየሱስ ጋር ሊቸከር ሊሰቀል እድል ከሰጡ ቦዲውን አምጥቼ ልቅበር ብሎ ንጉሱ ጋር ሄዶ ጲላጦስን ጠየቀው ይላል ለመቅበር። ሀብታም ጠየቀውም አይደለም ብሎ ለመነው ይላል። ሀብታም ብዙ ጊዜ አይለምንም ያስለምናል እንጂ ይሄኛው ስለ ኢየሱስ ለመነ።
ሀብት ቢኖርም ዝቅ ብሎ የዚህን ሰውዬ ቦዲ ትሰጠኛለህ ልቅበር ብሎ ኢየሱስን ቦዲ ለማምጣት ለመነ። አንድ ጥሩ ሀብታም ዮሴፍ። ብዙ አስክሬኖች በወንጀል ሲሰቀሉ በዚያን ዘመን 3 ቀን ሊቆዩ ይችላል ነፍሳችሁ ሳይወጣ። ደግሞ አሞራ ስጋቸውን እዛው መስቀል ላይ ነው የሚበላው የብዙዎችን ስጋ። የዚህን ሰውዬ ስጋ አሞራ ባይበላ እኔ እንደው ብቀብረው ብሎ ለመነ ለመቅበር። በኋላ መሞታቸውን ቼክ አርጉና ከመቼው ሞተ ሰውየው ቼክ አርጉና ሞቶ ከሆነ ስጡት አለ ንጉሱ። ትልቅ እድል ነው። ፖሊሱ ዱላ ይዞ ሞት ለማረጋገጥ ሄደ። 3 መስቀል ላይ ያሉ ሰዎች አሉ። 2 ወንበዴዎችና ኢየሱስ። የመጀመሪያ ወንበዴ ጋር ደርሶ ፖሊሱ ቼክ ሲያረግ እንዳለ በዱላ በጭኑ ላይ ሲያረግ ለካ ወንበዴው አልሞተም ነበር ብሎ ነፍሱ ወጣች። ሁለተኛ ወንበዴ ጋር ደረሰና ሁለተኛውንም ወንበዴ አሁንም ጭኑን ሲያረግ ለካ ሁለተኛው መስቀል ላይ አለ እንጂ አልሞተም ነበርና ብሎ ነፍሱን ተወ። መስቀል ላይ ሆኖ አለመሞት አለ። ኩዌር ልብስ ውስጥ ገብቶ ክርስትናን ይዞ ዓለማዊ ህይወት መኖር አለ ማለት ነው። ለካ እንደኔ መጽሐፍ ቅዱስ ይዞ ማይክ ይዞ መድረክ ይዞ ማስታወቂያ እየነገረ መስቀል ላይ ሆኖ አለመሞት ማለት ያ ነው። ቤተ ክርስቲያን ሆኖ ሽፍታነት፣ ዓለማዊነት፣ አረመኔነት፣ ቢራ፣ ጥቁር ሴት፣ ሰንበት ደግሞ ቸርች በክርስትና ስም መስቀል ላይ ያለ ይመስላል። ኩዌር ውስጥ ያለ ይመስላል። አገልግሎት ውስጥ ያለ ይመስላል። ብረት ዓለማዊ ህይወት ውስጥ ነው ያለው። የሁለቱን ጭን ሰበራቸው አለ ጌታ። ጊዜ ሰጥ ሌላ ጊዜ። 3ኛው የቀረው ማን ነው? ኢየሱስ ነው። ኢየሱስንም ጭኑን ለመስበር ጠጋ ብሎ ሲያይ እሱ ፈጽሞ ሞቶ ነበርና ጭኑን አልሰበረውም። ዱላውን ወደ መሬት ጣልና አንድ የሮማውያን ትልቅ ጦር እዛ ጋር የነበረውን ፖሊሱ ብድግ አርጎ አነሰና በኢየሱስ ጎን በዚህ አርጎ ሲያረግ ጫፉ በዚህ አልፎ መጥቶ ይሄን ልቡን የኢየሱስን ደረሰ። ከዚህ ከልብ ደም፣ ከዚህ ከኩላሊት ውሃ ይዞ ጦሩ ወጣ። ደሙ እንደ ውሃ ጎረፈ፣ የጌታ ጀርባ በጅራፍ ተገረፈ፣ እግሩ እስኪነጋ ተራራውን ነጎደ፣ እስከ ሞት ድረስ ጌታ እኔን ወደደ። ሃሌሉያ። ከኔ ጋር ካላችሁ አሜን በሉ። በኋላ ሰጡት። ሁለተኛው የመጀመሪያው አስክሬኑን ለምኖ መውሰዱ ነው። ሁለተኛው መቃብሩን ሰጠ። ሁለተኛው የዚህ ባለሀብት መልካምነት ምን ሰጠ? ለራሱ ሀብታም ለራሱ ያሰረ መቃብር። የኛ አያቶች አባቶች ዛፍ ያቆዩ የለ ጸደይ፣ ይሄ ለመቃብሬ ቀን ለሳጥን ይሁን ብሎ ልክ እንደዛ ይሄ ባለሀብት ከአለት የተፈለፈለ ይላል። ኖርማል መቃብር አይምሰላችሁ። ኢየሱስ የተቀበረበት ሐውልት አይምሰላችሁ። ሐውልት ራሱ ስንት ይፈጃል? አሁን ኢትዮጵያ ላይ ሐውልት ስንት ይፈጃል? የሞተ ሰው የለም። ደብ ያድረግረኝም ሐውልት ኢትዮጵያ ውስጥ ስንት ይፈጃል? አንድ ሐውልት ጥሩ ሐውልት ትቃለዳለህ። የዚህ ሀገር ከሆነ እሺ እዛ 500 600 በላይ ነው። አሁን አንድ ትክክለኛ ሐውልት
ኢትዮጵያ ላይ ነው። አንድ አባት ከዚህ ሀገር ሄደ አስክሬን አንድ ጎረቤት ላይ ለቅሶ ወጣና ለቅሶ ወጥቶ ሰሞኑን ትርምስምስ ተፈጥሮ በኋላ ተቀብሮ ቀብር ካለፈ በኋላ ከጎረቤት መጡና አባት ትልቅ አባት ለቅሶ የወጣውን ቤት ማለት ነው። ይንኪድከኮ ጡማን ፈሩ እኮ አሉ። ጡማን ይንካን ፍሱ እኮ አድኛ ማሰሙ እንግዲህ በኋላ መጣለሁ። ዋየብት አባባ ዋየብት ወጣለም ለም ጥብሺ እንጀ ጥብሺ መሪደ ጥብሺ ቃልሽ ትገከረው ፉ ለከም ሰው ምን በእተቀም ለሞም ለኮና ይሱን ደሞ አምኖ እሺ ይሄኛው የሀብታም መቃብር ሐውልት መቃብር ነው። ሐውልት አይደለም። ከአለት የተፈለፈለ ይላል። ሌላ ትርጉም ካያችሁ አለት ተፈልፍሎ ያ በአፉ ላይ በኋላ መጥቶ የገባው ድንጋይ እንደ ክብ ነው። ክብ ድንጋይ ነው። የአራት ማዕዘን ድንጋይ እንደዚህ ሚንከባል እንደ ኳስ ያለ ሰው ማንሳት የማይችል ድንጋይ ነው። በኢየሱስ መቃብር በአርማተሪያው ዮሴፍ በሰጠው መቃብር አፍ ላይ አንከባሎ ዮሴፍ ነው ያደረገው። እነ ማርያም እያዩ ነበር ሴቶች። ስለዚህ ቀዳዳው እድሉ ይኖራል ነገ ጠዋት እዛ ላይ ሽቱ ለማፍሰስ የሚልም ተስፋ ነበራቸው። በኋላ ጠባቂዎችን ይዞ መጥቶ መልሶ በሲሚንቶ አትሞ አሽጎ እንትን አደረጉት እንጂ አይሁዶቹ መጀመሪያ ያን እንክብሉን ነበር አምጥቶ ዮሴፍ አንከባለው። መነሳት አይችልም ያ ድንጋይ በጣም ከባድ ስለሆነ አንከባለው ነው ወስዶ በተለከው ተፈልፍሎ በተሰራው አፉ ላይ የሚገጠሙ እንደዛ አድርጎ ነበር እሱ ወደ ቤት ሄደው እሱን መቃብር ሰጠ። ደስ ይላል። ስስታም ሀብታም ምን ያደርጋል? ቸርች ውስጥ ለኢየሱስ ማይሰጥ አሁን ከቆጠርነው ገንዘብ በላይ ነው። ይሄ ሰጠ ኢየሱስ ለኢየሱስ በሞቱም ለመቃብሩም ይሁን ብሎ የራሱን መቃብር ሰጠው ለኢየሱስ። የመጨረሻ ሰዎች ጠባቂዎች ናቸው። እዛ ጨርሻለሁ መልእክቴ። በቁጥር 65:2 ጀምሮ የምታዩት አሁን እንዳይነሳ የሚጠብቁ ጠባቂዎች ናቸው። ሁላችሁም አፋችሁን ንገሩኝ፣ ክፈቱና ንገሩኝ። ማን ናቸው? የመቃብር ጠባቂዎች። እስኪ በሉ ምን ጠባቂዎች? የኢየሱስን መቃብር ጠባቂዎች ናቸው። እንዳይነሳ የሚጠብቁ ናቸው። የሮም ኮማንዶ የተማሩ የሆነ አጋጣሚ ከተፈጠረ የሚጨርሱ ቴክኒካል ቡድን ናቸው። ከፍተኛ የታወቀ ሴኩሪቲ ማህበር ነው ጥበቃውን ያደረጉት እንዳይነሳ ብለው። በኋላ ምን ሆኑ ይላል? እነዚህ ጠባቂዎች እንደ በድን ሆኑ ይላል። በኢየሱስ ስም እዚህ ላይ ነው መልእክትን የምጨርሰው። ንገሩኝ ምን እንደምን ሆኑ ይላል? የእግዚአብሔር መልአክ ከሰማይ በወረደ ጊዜ ምድር በተናወጠች ጊዜ ጠባቂዎች እንደምን ሆኑ? እንደ ሞተ ሰው ሆኑ ይላል። ዛሬ ጠባቂዎች እንደ ሞተ ሰው ይሆናሉ። ይሄ ኢትዮጵያዊ ካደገ፣ ይሄ ትውልድ ካደገ ከተማረ ብሎ እየተጠበቀ ነው ከቤተ መንግስት ጀምሮ። አሁን ልጆች እያየሉ እየበረቱ በትምህርት ብልጫ እየመጡ ነው ያሉት። እየተጠበቀ ነው። በክትትል በየክልሉ ሰው ተመድቦ እየተጠበቀ ነው። ጠባቂዎች እየጠበቁ ግን ኢትዮጵያውያን ይነሳሉ። በኢየሱስ ስም ቀኝ እጃችሁን አንሱና አንድ የሚያምን ሰው ጮኸ አሜን ይበለኝ።
ሃሌሉያ 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 ሃሌሉያ። እንደምን ሆኑ ይላል ጠባቂዎች፣ እንደ በድን ሆኑ ይላል። እነሱን እንደ በድን አድርጎ እሱ ተነሳ። ሬላ ባዲያና ማዶስ መካሪ ክፉ መካሪ እንደ በድን ይሆናል፣ ትነሳለ። ቅንያተኞች እንደ በድን ይሆናሉ፣ ኢትዮጵያዊ ይነሳል። ከኔ ጋር ያለ ሰው አለ? እስኪ ጩና አሜን በሉ። የሞዓብ ንጉሥ ባላቅ ይወጋቸው ከምድሪቱም አሳድዳቸው ዘንድ ይችል እንደሆነ እባክና እርገምልኝ ብሎ ጠንቋዩን ጠራ ይላል። ይወጋቸው ከምድሪቱም እነቅላቸው ዘንድ ይችል እንደሆነ እርገምልኝ፣ ተነቀሉ በልልኝ፣ አይከናወን በሉልኝ ብሎ ጠንቋዩን ሲያመጣ ጠንቋዩ ምን አለ? ኖ ይሄ ህዝብ የማይረገም ህዝብ ነው፣ የተባረከ ህዝብ ነው አለ። በረከት በደም ስሩ ያለ ህዝብ ነው አለ። መሲህ ከመካከሉ የሚመጣ ህዝብ ነው አለ። ታላቅ ትሆናለህ የተባለ ህዝብ ነው። ሃሌሉያ ሃሌሉያ ሃሌሉያ። የገበሰው አሜን ይበለኝ። ሪባላባዴስ ሰከነ ጎረቤታችሁን ጨብጡና ትንቢት ንገሩት። ጨርሻለሁ መልእክቴን። በደንብ ኤልሳ በደንብ ያዢ። በደንብ በእምነትና በመንፈስ ተናገሩበት ሰውየው ላይ። አንተ የተባረክ ነህ በሉት። መርገም አይሰራብህም። ታላቅ ሁን የተባልክ በሉ። ሃሌሉያ ሃሌሉያ። እስኪ አንድ ሰው ጮኸ አሜን በል። ቀኝ እጃችሁን ወደ ላይ አንሱና ውርደት በኔ የለም በሉ። ስምህን አከብራለሁ የተባለ ህዝብ ነው። ታላቅ ትሆናለህ የተባለ ህዝብ ነው። ወደ ግራና ቀኝ ትስፋፋለህ የተባለ ህዝብ ነው። ሃሌሉያ ሃሌሉያ ሃሌሉያ። አንተና ዘርህ ይህንን ምድር ትወርሳለህ የተባለ ህዝብ ነው። መርገም አይሰራም። የቤተ መንግሥት መርገም አይሰራም። የሆም አፌር ሚኒስቴር መርገም አይሰራ። የፖሊሶች መርገም አይሰራ። ሁሉም ሰው ቀኝ እጁን አውጥቶ መርገም አይሰራም ይበል። ጠባቂዎች እየጠበቁ ትነሳላችሁ። አይናችሁን ሰብስቡና እልልታ ብቻ ለጌታ ድገሙለት። እልልታ ይሁንለት። አንድ እልልታ። እንደ ሰካራም ሰው እነሳለሁ በሉ። ኬፕታውን ሆይ ስሙኝ፣ ትነሳላችሁ። ትወድቃለህ ያለ ውሸቱን ነው፣ ትነሳለህ። ትዋረዳለህ ያለው አይሆንም፣ ትነሳለህ። ትከስራለህ ያለው አይሆንም፣ ታተርፋለህ። ትነቀላለህ ያለው አይሆንም፣ ስር ትዘረጋለህ። ጌታን የሚያምን ታላቅ እልልታ ጭብጨባ ለጌታ። በኮንፊደንስ በእግዚአብሔር ብቃት አምናችሁ ውጡ፣ ግቡ። እግዚአብሔር ከእናንተ ጋር ይሁን። አትናወጡ። እንሻገራለን። ተሻግረናል። ዛሬ የምታዩቸውን እነዚህን ግብፃውያንን ሁለተኛ ለዘላለም ሰዎቹ ሳያልቁም ሙሴ በእምነት ጨረሳቸው። እንዲሁ ይሁንላችሁ። እግዚአብሔር ይባርካችሁ። እወዳችኋለሁ። ታንክ ዩ ሶ ማች ብሌስ ዩ። ስለ ጌታ ክብር እንደገና በእውነት እኔ ተባርኬ ያለኝ እንደኔም የተባረካችሁት እንደገና ለጌታ ክብር ያንሳል። በዛሬው ያለን የነገን አይቶ እኔንም እናንተንም ሁላችንም በእልልታ መንፈስ የባረከን እግዚአብሔር የተባረከ ይሁን። አሜን። በዛሬ ያለን የነገውን አይቶ አዋጁን በአዋጅ ሽሮ ታሪኩን በታሪክ ቀይሮ ነገሩን በነገር ለውጦ
እኔንም እናንተንም ሁላችንም እንደገና በእልልታ መንፈስ ዛሬ የባረከን አምላካችን የተባረከ ይሁን። ለጌታ የሚገባ ክብር። አትፍሩ። ዛሬ የምታዩዋቸውን የግብፃውያን ምድር ለዘላለም አታዩዋቸውም። ብዙ ቃል ነው እግዚአብሔር የተናገረብን። እንደገና የኛ ነገር ተቀብሮ የሚቀር አይደለም።